እጁን ጭኖ ጸለየባቸውና መንፈስ ቅዱስን እፍ አለባቸው። አንድ ነገር ለማስቀመጥ ነው። መንፈስ ቅዱስ የሚመጣው እኔ ለዶክተር ትንቢት ስተነብይ፣ እሷ ለኔ ስትተነብይ፣ እኔ ለፓስተር ስተነብይ፣ ፓስተር ለኔ ሲተነብይ እንድንኖር አይደለም። መንፈስ ቅዱስ የመጣው ላልዳኑት ምስክሮች ሊያረጋን፣ ጨለማ ውስጥ ያሉትን ስበን ጎትተን ልናመጣ ነው። እኛ ላይ ካለው ቅባት የተነሳ ዘግነን ወደ ክርስቶስ መንግስት ውስጥ እንድናመጣ ነው። አብ እኔን እንደላከኝ እኔም እናንተን ምን አደርጋችኋለሁ? እልካችኋለሁ። ምንን ሰጥቼ? መንፈስ ቅዱስን። በተለኛ አገልጋዮች ያለ እሱ ምንም ልናረግ አንችልም። ያለ መንፈስ ቅዱስ አንዳች ነገር ልታደርጉ አትችሉ። እንተማመን ነው በቃ። እኔ በራሴ ልሰራ አልችልም። ይሄን ቤት ልሞላ አልችልም። ፓስተር ይሄን ቤት ሊሞላ አይችልም። መንፈስ ቅዱስ ግን በእኛ ላይ ከወረደ አይደለም ይሄ ከተማ ይበቃል። ወደዚህ መንፈስ እንምጣ፣ ወደዚህ ኃይል እንምጣ፣ ወደዚህ ረሃብ እንምጣ። ረሃቡ ምክንያቱ ገብቶናል። መንፈስ ቅዱስን ስጠኝ ስለው እኔ አንደኛ ለመሆን አይደለም፣ ትውልድ እንዲድን። አንተ እኔን እንደላከኝ እኔ ደግሞ እነሱን እልካቸዋለሁ። ለዚህ ለመላኪያ የሚያስፈልግ ትራንስፖርት፣ አቅም፣ ጉልበት መንፈስ ቅዱስ ነው። እሱን እፈልባቸዋለሁ።